ሀገራዊ ሁነት ላይ ነው። የኢትዮጵያ ታምርት ኤክስፖ ላይ እንገኛለን። የኢትዮጵያ ታምርት ኤክስፖ ከሚያዝያ 25 እስከ 30 እየተካሄደ ይገኛል። በዚህ ታላቅ ሀገራዊ ኤክስፖ ላይ ተቋማችን ኢትዮ ኢንጂነሪንግ ግሩፕ የተለያዩ ምርቶቹ በማስተዋወቅ ላይ ይገኛል። ይዟቸው ከመጣቸው ምርቶች መካከል የተለያዩ የማሽን ምርቶችን ይዞ መጥቷል። በራሳችን ተቋም በራሳችን ባለሙያዎች የተመረቱ በዚህ ኤክስፖ ላይ እየተሳተፈ ይገኛል። እንግዲህ ተቋማችን ኢትዮ ኢንጂነሪንግ ግሩፕ ከተሰጡ ተልእኮች ውስጥ አንዱና ዋነኛው የተለያዩ ማሽነሪዎችን ዲዛይን ማድረግ መገንባት መሆኑ ይታወቃል። ይህም ብቻ አይደለም፣ ለስኳር ፋብሪካዎች እና ለተለያዩ ተቋማት የሚያገለግሉ ትላልቅ መለዋወጫዎችን ከፍተኛ ቫልዩ ወይ ደግሞ ከፍተኛ እሴት የተጨመረባቸውን መለዋወጫዎችን በማቅረብ ላይ ይገኛሉ። ወደ ግብርናውም ስንመጣ በግብርናው ክፍለ ኢኮኖሚ ላይ ከፍተኛ እገዛ የሚያደርጉ ፓምፕ ለመጀመሪያ ጊዜ አምርተን በዚህ በኢትዮጵያ ታምርት ኤክስፖ ላይ እያስተዋወቀን እንገኛለን። ይህ ፓምፕ እንግዲህ በራሳችን ባለሙያዎች በኢንዱስትሪዎች ትስስር እየተመረተ የሚገኝ ነው። እንዲሁም ደግሞ የአርሶ አደሩን ሕይወት የሚያቀሉ የተለያዩ በአንድ ፓኬጅ 4-5 አገልግሎቶችን የሚሰጡ ማረሻ ያለው፣ መከስከሻ ያለው፣ የውሃ ፓምፕ መርጨት የሚችልና የወፍጮ አገልግሎት መስጠት የሚችል አንድ ፓኬጅ እንደዚሁ በተመሳሳይ ይዘን መጥተናል ማለት ነው። ከዚሁ በተጨማሪ ደግሞ በኤሌክትሮኒክስ ዘርፍ፣ በኤሌክትሪክ ዘርፍ፣ በኮንስትራክሽንና በፕላስቲክ ዘርፎች ያመረትናቸውን አዳዲስ ምርቶች ይዘን መጥተናል። እነዚህ ምርቶች የራሳችን ባለሙያዎች የተሳተፉባቸው በሀገራችን የተመረቱ ከኢትዮጵያ ታምርት ሀሳብ ጋር ተቆራኝተው የሚሄዱ ምርቶችን ይዘን መጥተናል። ይህ ኤክስፖ የተቋማችን ኢትዮ ኢንጂነሪንግ ግሩፕን ጨምሮ የተለያዩ ተቋማት አዳዲስ ፈጠራ ስራዎችን ይዘው ቀርበው እያስተዋወቁ ይገኛሉ። በዚህ መሰረት እኛም ለሌሎች ተሞክሮዎችን እያካፈልን እንገኛለን። ሌሎችም ደግሞ ከኛ ተሞክሮዎችን እየወሰዱ ይገኛሉ። ይህ ኤክስፖ የሚቆየው እስከ ሚያዝያ 30 ድረስ ስለሆነ በአዲስ ዓለም አቀፍ ኮንቬንሽን ሴንተር ተገኝታችሁ እንድትጎበኙን ጥሪያችን እናስተላልፋለን። ከዚህ በተጨማሪ ቦታው ላይ